ውድ ተመልካቾቼ የዛሬው ቪዲዮ በጣም ገራሚ ነው። አብዛኞቻችሁ ትገረሙበታላችሁ። ይህ ክራፕስ ነው። እንዴት እንደማጸዳ ላሳያችሁ። አያችሁት? መቀመጫዋ ላይ እቺ ሴቷ ክራፕስ ነች። መቀመጫዋ ላይ ጠቅ ስታደርጓት በአውራ ጣቴ እንደምታዩት በቪዲዮ ወደ ላይ ይነሳል። ከዛን ታነሱትና እሱን በሚቀጥለው ደግሞ ከላይ ያለው ጭንቅላቱን ይነሳል ማለት ነው። ከላይ ጭንቅላቱን ሳያነሱ የሚያጸዱ አሉ። ማለቴ የሌላ ሀገር ዜጎች እንደዚሁ ስለሚያበስሉት ማለት ነው። እኔ ግን ካየሁት አንጻር ኧረ እናንተም ቢሆን ማንሳታቸው አይቀርም። ምንም ጥቅሙ አልታየኝም። ከዛን አነሳሁት። ሳነሳው ጎንና ጎኑ ላይ እንደዚህ እርሳስ ከለራማ የሚመስል እንደምታዩት የሚጸዳ ነገር አለው። ከዛም በኋላ ሆድ ውስጥም ያለውን ነገር አላስፈላጊ የሆነውን ስለምናጸዳ የሆዱን እንኳን ለማጽዳት የግድ ከላይ ቧንቧ መክፈት ይጠበቅባችኋል። በቀላሉ ቶሎ እንድታጸዱ ማለት ነው። ይህንን ጎንና ጎኑ ላይ ያለውን ካነሳው በኋላ ውሃ ከፈትኩበት። ከዛን በጣቴ እየነካሁኝ እንደዚህ ሳጥበው በቀላሉ ይወጣልናል አላስፈላጊው ነገር ማለት ነው። በእርግጥ ተራ በተራ በመጀመሪያ ሙሉን ካጸዳን በኋላ ከዛ ማጠብ እንጀምራለን። እኔ እንዳሳያችሁ ብዬ ነው አንዱን መጀመሪያ አጽድቼ እንደዚህ አያችሁት። ሆዱን ንጹህ ነው በቃ። ከዛም በቀጣይ ሁሉንም እንደዚህ በምታዩት መልኩ እንዳሳያችሁ እንደመጀመሪያው አድርጌ ሁሉንም አጸዳው። ይሄ የምታዩት 1 ኪሎ ነው የተጠቀምኩትኝ። 1 ኪሎ በቁጥር በፍሬ ነው ማለት ትችላላችሁ የተሸጠልኝ። እና ሴትና ወንድ ክራፕስ የሚባል አለ፣ ይለያል ማለት ነው። የሴቷ ዋጋዋ ትንሽ ጨመር ያደርጋል፣ የወንዱ ደግሞ ዋጋው ቀነስ ያደርጋል። የሚለየው መቀመጫቸው ላይ መጀመሪያ ሳጸዳ የነበረው የነካሁት እሱ ነው። የወንዱ ሾጠጥ ያለ ሲሆን የሴቷ ሰፋ ያለ ነው። ከዛ ውጪ ሌላ መለያ ካለ የምታውቁት እናንተ ንገሩኝ። እኔ የማውቀውን ነው ማካፍላችሁ ሁሌም። ሁሉንም ካጸዳው በኋላ ካጠብኩ በኋላ አሁንም ለቅለቅ አደረኩትና ከዛ ሎሚ 1 ጨመኩበት፣ ጨው አረግበታለሁ፣ ቬኒጋር ወይንም አቼቶ የሚሉትን አረግበታለሁ። ከዛም በኋላ ለ30 ደቂቃ የሚሆን ለ40 ደቂቃ ወይም ለ20 ደቂቃ እንግዲህ እናንተ እንዳደረሳችሁ ብቻ 30 ደቂቃ የሚበቃው ይመስለኛል። እንግዲህ ያው በግምት ስለምንሰራ አብዛኛውን ጊዜ ማለት ነው። እንደዚህ አድርጌ እንደ ሀገራችን ዶሮን የዘፈዘፍኳት። የሚገርማችሁ ማሻላ ሲሰራ ምግቡ ከመጀመሪያ ከነበረው ሽታ እንዴ ምግብ ሆኖ ምናምን እንዴት ነው ብላችሁ መጠየቃችሁ አይቀርም ማለት። በጣም ቆንጆ ምርጥ በቃ ውድድ አድርገውት በፍቅር የበሉት ምግብ ነው። እኔ አልበላውም፣ በላሹ እንዳትሉኝ። በበላ ችግር የለውም ግን አልበላውም። እና እንደዚህ አድርጌ ያስቀመጥኩት። እስከዛ ደግሞ አሳውን እዚህ ጋር አጠብኩትኝ። ከዚህ በፊት ይሄንን አሳ መሽዊ በኦቨን ስሰራ አሳይቻችኋለሁ። እጅግ በጣም የወደዱት የአሳ አሰራር አይነት ነው። እናንተ ሞክሩት። አብዛኛው ከመጣም ነው የሚገዙት በአብዛኛው ማሻአላህ። ይሄ ግን ምርጥ አሰራር ነው። ሊንኩን ቪዲዮውን ኮመንት ስር አስቀምጥላችኋለሁ። ኮመንት ስር ሊንክ ስታገኙ በጣታችሁ ተጫኑ። በሰማያዊ ድምቅ ያለ ነገር ካገኛችሁ ቪዲዮ ስለሚይዝ ማለት ነው እሱ ይከፍትላችኋል። ከ30 ደቂቃ በኋላ እናጠለውና ትንሽ ለቅለቅ እናደርገዋለን። አሳውን አይታችኋል። ሆዱ ተከፍቶ ነው እንደዚሁ የገዛሁትኝ። አጠብኩትኝ። ማያስፈልገውን ነገር በቢላ ጫፍ ከሆዱ ውስጥ ነካ ነካ አድርጌ አወጣለሁ። ከዛን ባቼቶና በጨው አሳውን ዘፈዘፋለሁ። ከ20 ደቂቃ በኋላ መልሼ ለቅለቅ አድርጌ አሳውን ማጥለያ ላይ ነው ማረገው። ይሄንንም ይኸው ዘብዝፌ ለቅለቅ አድርጌ እንደገና ማጥለያ ላይ ነው የምናረገው። የራሱ ውሃ ከተንጠፈጠፈ በኋላ እንደምታዩት ከሩቢያን ጋር ነው የሰራሁትኝ። ሩቢያን እንዴት እንደማጸዳ ደግሞ የዚህን ምግብ አሰራር ሳወርድ ሊንኩን ኮመንት ስራ አስቀምጥላችኋለሁ። እናንተም ሰብስክራይብ በማድረግ ተከታተሉኝ። ይህ የሰራሁት ምግብም አብዛኛውን ከመጣም ነው የሚገዙት፣ ከሬስቶራንት ማለት ነው። በውድ ዋጋ ነው የሚገዙት። እናንተ ደግሞ እንደዚህ ፍሬሹን ሄዳችሁ ገዝታችሁ በቀላሉ ቤት ውስጥ ብትሰሩ ማሻአላህ ተባረካላ። ደስ ብሏቸው የበሉት የሰሩትን ሲበሉለት የወለዱትን ሲስሙለት ደስ እንደሚለው ሁሉ ስለበሉ ደስ ብሏቸው በጣም ነው ደስ ያለኝ። አሳውንም ሩቢያኑና ክራፕሱን እንዴት እንደምትሰሩ የሁሉን ቪዲዮ ማሳያችሁ ይሆናል። ያሳው አለላችሁ። የዚህ ግን አሰራር በቀጣይ ቪዲዮ የሚወርድ ይሆናል። ቀርጬዋለሁ ኢንሻአላህ። ላይክ ሼር እያረጋችሁ አበረታቱኝ። እንዲሁም ደግሞ ጥያቄ አስተያየት ካላችሁ ኮመንት ጻፉልኝ። በሌላ ቪዲዮ እስከምንገናኝ የሺ ኪችን ነኝ። አሰላሙ አለይኩም።